ሰባቱ የሰሊጥ የጤና ጥቅሞች። ለመሆኑ ሰሊጥ ለጤናችን ምን ምን ጥቅሞች አሉት የሚለውን ለእናንተ የማጋራቸው ነው። የመጀመሪያው የሆድ ድርቀት ላለበት ሰው ለሆድ ድርቀት እጅግ ፍቱን መድኃኒት ነው። ሁለተኛ የኮሌስትሮል መጠንን ለመቀነስ ያገለግላል። ሶስተኛ የፕሮቲን መገኛም ስለሆነ ለሰውነታችን ይጠቅማል። አራተኛ የደም ግፊትን ለመቀነስ ያገለግላል። አምስተኛ ለአጥንት ጥንካሬ እጅግ በጣም ተመራጭ ነው። ስድስተኛ ስኳርን ለመቆጣጠር ያገለግላል። ሰባተኛ በሽታ የመከላከል አቅምንም ለመገንባት ያገለግላል ማለት ነው። እነዚህን እንግዲህ 7 ነገሮች ሰሊጥን በመብላት ብቻ ልታገኟቸው የምትችሉት የጤና በረከቶች ናቸው። ሰሊጥን ተጠቀሙት። በተለይ የሆድ ድርቀት ያለባችሁ ሰዎች ብዙ ጊዜ ትጠይቁኛላችሁ። ሰሊጥ መጠቀም መልካም ነው ላለው። በተረፈ ይህን ቪዲዮ ሼር ላይክ ማድረግ አትርሱ። መልካም ምሽት ብያለሁ።